በቻልኩ አቅም እኔ በእምነት እንድትጸና እጅግ በጣም 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 እመክራለሁ። ሲቀጥል ሰው እንደ እምነቱ ይፈወሳል። ሰው እንደ እምነቱ ፈውስን ያገኛል። ማቴዎስ ወንጌል ምዕራፍ 9 ላይ ያች የክርስቶስ ኢየሱስን የልብሱን ዘርፍ የነካችው ሴት የልብሱን ዘርፍ ነክታ የዳነችው በነጋችን ላይ ጨርቁን ስለነካች ነው እንዴ? ተወዳጆች ጨርቁን ስለነካች ነው እንዴ? መልሱልኝ። ጨርቁን ስለነካች ነው? አይደለም። ጨርቁን ስለነካች ሳይሆን በእምነት ጨርቁን ስለነካች ነው። እንዲሁ ጨርቁን ስለነካች ብቻ አልተፈወሰች። እንዲሁም ጨርቁ የነካቸው ብዙዎች ነበሩ። ምክንያቱም ጌታችን ኢየሱስ የነበረበት ቦታ በራሱ የገበያ ቦታ ነበረ። እንዲሁ ዝም ብላችሁ ጸበል ቦታ ሄዳችሁ ጸበል የምትጠመቁ ሰዎች አትልፉ ባካችሁ። እንዲሁ ዝም ብላችሁ ገዳም ስለጨነቃችሁ እንትን ልሂድ ብላችሁ የምትሄዱ ሰዎች በመጀመሪያ የሚቀድም ነገር አለ። ያ ደግሞ በእምነት መጓዝ ነው። በቃ የሆነ ገዳም ልሂድ እግዚአብሔር አምላክ ፈውስን ይሰጠኛል ብላችሁ አምናችሁ ተጓዙ። ወደ ክርስቶስ መቅደስ ልቅረብ ክርስቶስ በካህናቱ በኩል አድሮ ይፈውሰኛል ብላችሁ አምናችሁ ቅረቡ። ማቴዎስ 9 ላይ የነበረችው ያቺ ሴት 12 ዓመት ነው ደም ሲፈሳት የነበረችው። 12 ዓመት ኢማጂን፣ 12 ዓመት ሳይቋረጥ ደም መፍሰስ ማለት በጣም ከባድ ነገር። 12 ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ነው ወደ ክርስቶስ ኢየሱስ የቀረበችው፣ በእምነት። እናም የቀሚሱን ጫፍ ነካች፣ የልብሱን ዘርፍ በነካች ጊዜ ክርስቶስ ኃይል ከኔ ወጥቷል አለ። እናም ወደ እርሷ ዘወር ብሎ በጣም ደስ የሚል ቃልን ተናገራት። ልጄ ሆይ እምነትሽ አድኖሻል አላት። እምነትሽ ምን ብሎሻል? እምነትሽ አድኖሻል። ክርስቲያኖች በጣም ከባድ በሆኑ ችግሮች ስትያዙ፣ በጣም ከባድ በሆኑ ደዌዎች ስትያዙ የሚያድናችሁ እምነታችሁ ነው። ስለዚህ በክርስቶስ ፍጹም እምነት ይኖራችሁ። ፍጹም እምነት። ያላመነ ሰው ጸበል ከገባ ጸበሉ ለሱ ፈውስ ሊሆን አይችልም። በክርስቶስ ኢየሱስ ስም እንጂ በሰንሰለት አይደለም። አጋንንት የሚታሰረው በስመ ሥላሴ እንጂ በጧፍ አይደለም። እና የሆነ ሰዎችን እንዲህ ጥፍንግ አድርጋችሁን መውሰድ የምትፈልጉ ሰዎች ቢቻል እናንተ ጸበል ብትጠመቁ ጥሩ ነው። ቢቻል እናንተ እንደዚህ የምታደርጉ ሰዎች ተጠግታችሁ ጸበል ብትጠመቁ ጥሩ ነው። ሰው በእምነት ሲገባ ነው በነገራችን ጸበሉ የሚፈውሰው። ላላመነ ሰው ያ ሻወር ነው የሚሆነው። ላመነ ሰው ነው ያ ጸበል ሆኖ የሚፈውሰው። ስለዚህ ስንጓዝ ወደ ጸበሉ፣ ወደ እምነቱ፣ ወደ መቅደሱ፣ ወደ ሁሉም ነገር ስንጓዝ በእምነት ይሁን እና ታሺ ወንድማችን በክርስቶስ ፍጹም እምነት ይኖርህ። በእምነት ደግሞ ወደ መቅደሱ እንድትጠጋ ፈልጋለሁኝ። እንዴት እናደርጋለን? ሁሉም ነገር ሚዲያ ላይ አይወራም። ዮሴፍም ተሺም ሁሉም ነገር ሚዲያ ላይ አይወራም። ስለዚህ በማማይ በኩል ስልክ ቁጥራችሁን አስቀምጡልኝና ሌላ መንፈሳዊ ማድረግ